ሰላም ለሁላችን ይሁን። መሌ እንኳን ለዚች ቀን አደረሰ፣ እንኳን ለዚህ ክብር አበቃህ። ልጅነት አልፎ ዘመን እየተካ ዛሬ ላይ እንድንደርስ ፍቃዱ ስለሆነ አምላክ ክብር ምስጋና ይረሰው። ነፍስ ሳውቅ ጀምሮ ዛሬ ድረስ ያልተለየን ወዳጅ ጓደኛ ወንድም ስለሆንከኝ ኩራት ይሰማኛል። በርካታ የልጅነት ወርቃማ ትዝታዎችን ተጋርተናል። ከቀን እስከ ሌሊት ከጠዋት እስከ ማታ እለት ተለት አብረን ነበርን። ቁም ነገር መጥቶ ህይወት እስኪያራርቀን ድረስ ተለያይተን አናውቅም። እንደ ማርና ወተት ጣፋጭ የሆነው ልጅነቴን ዛሬም እንዲናፍቀኝ ከሚያደርጉ ምክንያቶች መሃል ዋነኛው አንተ መሆንና ትርሳ። ትዝ ይልህ እንደሆን መጀመሪያ ገና ወደ ውዝዋዜ ሙያ እገባለሁ ስትል አይሆንም ምን ይሰራልሃል ሌላ ነገር ሞክር እያሉ ከሚጨቀጭቁ መሃል እኔ አንዱ ነበርኩ። በእኔ ቤት እኮ ላንተ አስቤ መሆኑ ነው እና ምን ታይቶት ነው ያለሱ ሞች ይገኛለሁ የሚለው እያልኩ ይከነክነኝ ነበር። እየዋለ እያደር በሙያው ለውጥ እያመጣህ እያደክ ራስን መቻል መጀመርን እስክረዳ ድረስ ያስጨንቀኝ ነበር። አንተ ግን በእምነት ጸንተ በያዝከው ሙያ 10 ዓመታትን እንደዋዛ ዘለክ። በዚያ ሙያ በርካታ ክብርና ማዕረጋትን ለመጎናጸፍ በቃህ። ይህን የተመለከተን በርካቶች እጃችንን ባፋችን እንደመጫን ተገደናል። ምንም አልናገር እንጂ በውስጤ ግን ከራሴ ጋር መጣላት ያልቀረም። ከዓመት ዓመት በሙያ ስታድግ ለክብር ስትበቃ አንቱ ስትባል እያየው እኔ ግን ምን ነክቶኝ ነበር እላለሁ። እኔ ምን አዘጋጅቼለት ነበር? እኔን አምኖ ቢሆን ኖሮ ዛሬ መድረሻው የት ይሆን ነበር? ዛሬ የደረሰበት ስኬት ላይ ይደርስ ሲሆን ለዚህ ክብርና ማዕረግ ይበቃ ነበርን? ይህን ያህል አድናቂ ያፈራ ነበርን እያልኩ እጨነቃለሁ። እንደዚህ ለብዙ ታዳጊዎች አርያ ሊሆን የቻለው እንዴት ነበርን? ደግሞ አንተ እንደዛ የተገለጠልህ ለኔ የጨለመብኝ ለምንድን ነው እላለሁ። ኪነ ጥበብ የሚያስከብራትን ታውቃለች። የሚወዳትን ሳይሆን የሚሞትላትን መርጣ ነው የምትጠናወተው። እኔ እንደሆንኩ እንኳን ልሞትላት ልታመምላት እንደማልችል ቀድማ አውቃለች። ሐሞተ ቆፍጣና፣ ደመ መራር፣ ልበደንዳና፣ አካለ ብርቱ፣ በራሱ የሚያምን ባመነበት የጸና ራዕይ ያለው ነው ምርጫዋ። ይህን አንተ ላይ ታለች። አንተም አላሳፈርካትም። እርሷ ደግሞ አልጨከነችብህም። አሁን ብዙዎች እያከበሩ ነው። ውዝዋዜ የምትባለው ሙያ ዛሬ ላይ አንተን ይዛ ደልደል ሰፋ ከፍ ያለ ደረጃ ኩፍ ብላለች። ይሄም ለሙያተኞችና ለሙያው አድናቂዎች ኩራት ከመሆኑ ባሻገር ለዘርፉ መነቃቃትም ድርሻው የጎላ ነው። ላለፉት 30 ዓመታት ከምትወደው ሙያ ከውዝዋዜ ተለይታ አታውቅም። ውዝዋዜ ምን ነው ብትባል መልስ ምን ይሆን? ወደታችሁን ዓለም እየመሰከረው ያለ እውነት ነው። ስለ ችሎታ ስላካበትከው ልምድ ስላገኘው ክብር ባሰብኩ ቁጥር በምን አይነት ውጣ ውረድ ውስጥ አልፈ ይሆን እላለሁ። ምን ያህል የሰው ፊት ለማየት ተገደድክ? ስንት ሰው አንጓጠጠ? ስንት ቀን ከፋ? ስንት የደከመ? ስንት ያመመ? ስንት የተራብክ? ያላየው የችግር አይነት ይኖር ይሆን? እንዴት አንዱን እንኳን አላቆምህም? መሌ አንተ የተለየ ሰው የሚያደርግህ ይሄ ነው። ሰው እንዲያለኝ ብለህ ግራ አልተጋባህም። ለናቁ ሙያ በልብ እንዲሉ ደግሞ አለው። ይሄ ለናቁ ሙያ በልብ እንዲሉ መልስ አልነበረም። ደክሞኛል ብለህ ለማረፍ ያባከንከው ጊዜ አልነበረም። አሞ ከሥራ ቀርታ አታውቅም። ረሃብማ በአንተ ዘንድ ቦታ አልነበረውም። በወቅቱ እንደ ሞባይልና አጂፕ 24 ሰዓት እንቅስቃሴ ላይ ነበርክ። በዛ ለጋ ዕድሜህ ከሌሎች ተለይተህ እንደዚህ ለአንድ ሙያ መሰጠት እንዲህ ያለ ብርታትና ጥንካሬ ከየት አገኘ? በጥቂት አጋጣሚዎች መጠነኛ ሙያ ስልጠናዎች መካፈልን አውቃለሁ። አሁን የደረስክበት ሙያ ልዕልና ላይ ለመድረስ ግን የግል ስብዕና፣ ሙያዊ ስነ ምግባር፣ ለሙያ ያለ ፍቅርና ክብር ታላቅ ሚና እንዳላቸው መጥቀስ ያስፈልጋል። ይሄ መደገም አለበት። አሁን የደረስክበት ሙያዊ ልዕልና ላይ ለመድረስ የግል ስብዕና፣ ሙያዊ ስነ ምግባር፣ ለሙያ ያለ ፍቅርና ክብር ትልቅ ሚና እንዳላቸው መጠቀስ ያስፈልጋል። በዛሬው ዕለት እዚህ የታደማችሁ ሁሉ ለሚያውቁት ለማያውቁት ሁሉ መሌ አንድ አይነት ሰው ነው። ምክንያቱም ቅን ስለሆነ። ነገር ግን መላኩ በላይ ውዝዋዜን አንድ ደረጃ ከፍ አድርጎ አሳድጓታል ብዬ በድፍረት መናገር እችላለሁ። መሌ
ከታናሽነት ተነስተ ራስን በስነ ምግባር አንጸ በጥንካሬ ገንብተ በሞያ በልጽገ ደማቅ ታሪክ መስራት ይቻለ ጎልማሳ መላኩ በላይ ለመሆን በመቻለ እንኳን ደስ አለ። በዙሪያ ያሉትን ጨምሮ ሌሎችም በሞያ አርአያ መሆን ስለቻልክ እንኳን ደስ ያለ ወንድሜ ስለሆንክ ኩራት ይሰማኛል። ተባረክ። መልካም ጊዜ። ታደሰ ወግደረስ እጅግ አድርጌ አመሰግናለሁ። ታዴንም አመሰግናለሁ።